ውዱ በምናደርግ ጊዜ አንዳንድ ጊዜ ማድረግ ይቻላል ወይንስ አይቻልም ትላለች። ውዱ በምታደርጉ ጊዜ አንዳንድ ጊዜ ማድረግ ትችላላችሁ፣ ሁለት ጊዜ ማድረግ ትችላላችሁ፣ ሶስት ጊዜ ማድረግም ትችላላችሁ። ነገር ግን አንዳንድ ጊዜ ማድረጉ ዋጅብ ነው፣ ግዴታ ነው። ሁለት ጊዜ ማድረጉ በላጭ ነው። ሶስት ጊዜ ማድረጉ ደግሞ በጣም በላጭ ነው፣ ሱና ነው። ግልጽ ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ አድርገዋል፣ ሁለት ጊዜ አድርገዋል፣ ሶስት ጊዜ አድርገዋል። ሐዲስ ላይ አንድ ሰሃባ ምን አለ? ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወደኡ መረተን መራ ወመረተን መረተይን ወሰላሰን ሰላሳ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ውዱ ያደርጉ ነበር፣ ሁለት ጊዜ የሚያደርጉ ነበር፣ ሶስት ጊዜ የሚያደርጉ ነበር ተብሏል። ስለዚህ አንዳንድ ጊዜ ማድረጉ ግዴታ ሲሆን ሁለትና ሶስት ጊዜ ማድረጉ ደግሞ ሱና ነው። ሶስት ጊዜ ብታደርጉ በጣም በላጭና ተመራጭ ነው። የሱና አጅር ጭማሪ ታገኙበታላችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።